ስለምታውቂያቸው ከመኮንንና ከሷ ባለቤት ጀርባ ያሉትን ሰዎች አስረጂ እንዲገባኝ በደንብ ምክንያቱም ከዚህ በኋላ አንቺን የማግኘት እድል ስላሌለኝ የእናት አባቴን ራቁቴን አስቀርተሽ መስሎኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት እኔ እየደገፍኩ ነው እስካሁን ድረስ ያለሽ የነበረው እኔ መጣሁ አንቺ የምትፈልጊው መፍትሄ አንቺን ንጹህ እያደረገ ሌሎችን እየጎዳ ሌሎችን ማይሆን ስም እየሰጠን ሊያንቀሳቅስ ነው የምትፈልጊው ፈርስ ከማስለቀቅ ድረስ የደረሽበት ምክንያት ምንድነው እህትሽ ምን ብታደርግሽ ነው ቅድም እንዳልሽው የወርስ ጉዳይ ብቻ ነው እንደዚህ እህትሽ ላይ እንድትጨክኝ ያደረገሽ ያለው የሚላላከው ማለት ነው በቃ ኢንፎርሜሽን ምንም ነገር ሲኖር ያንታጎት የሚልከው እሱን ነው ባለ ታክሲውም ማለት ነው ይሄ ስም የነበሩት ሀብት ንብረት ከወላጆቻችን የወረስነው ንብረት እህቴ በስሟ እንዳደርግ አንዳንድ ነገሮችን አመቻችታ ወስዳብኛለች ነው እያለች ያለች ራቁቴን አስቀርተሽ መስሎኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት ምን አድርገሽ ነው ቆይስ ታይኝ እንዳንቺ አይነት እህት አልፈልግም ማለት አንቺ ኮመነሽ ይቆርሽ አሁን አንቺ የምታውሉ ነገርና እኔ የማውቀው ነገር ጭራሽ የማይመሳሰሉ ነገሮች ናቸው ማለት ደግሞ ሌላ ነገር አለ ደግሞ ከሀገር የወጣችበት ምክንያት ወይም ደግሞ በምን አይነት መንገድ ነው ለትምህርት ስትሄድስ እንዴት ነበር ሄደችው ሳበት መልሴ ያንቺ ባለቤት ከሆነ ያንቺን ባለቤት የሚያዘው ደግሞ የኔ አጎት ነው ይሄ ሁሉ ነገር በማን ምን እየተደረገ እንዳለ ግልጽ ስላልሆነ እናንተ ማውራት ያለባችሁ ነገር አንቺ ቅድም ስትናገር የነበረው ነገር እህትሽ ከባለቤትሽ ጋር ብዙ አይነት ወንጀሎችን ሰባብራችሁ ታስቀምጡት ንገሪ ማሰብ ነበርባችሁ ማለት ነው ለጣፋን ይፈልክሹ ነው ቤተሰብ ነና በቃ እኔ እኮ እንደዚህም ብትለኝ ኖሮ ያን ያህል እንትን አይደለም ነበር ማለት ቤተሰብ ነህ ማለት ነው አሁን እስቲ ምን አረጋኝ ብለሽ ነው የእህትሽ ልጅ ፍቅረኛ እንደዛ ያልጋ ቁረኛ አድርጋችሁ ያስቀምጣችሁት ምን ባደረገ ስላፈቀረ አብሯት መኖር ስለፈለገ በቃ ብዙ ነገር ነው መታዘኘኝ ሰው እስከ መግደልም ድረስ አስከደኛለች ሰው እስከ መግደል ድረስ እስከ መቅበር ድረስ እኔ የምጠይቅሽ ሌላ ነገር ነው ምን ልትማሪ ነው የወጣሽው ከእህትሽ ጋር ተጣልተሽ ከእህትሽ ባል ጋር ያለሽ ግንኙነት ምን ቢሆን ፍቅራችሁስ ምን ያክል ደረጃ ቢሄን ነው ይሄን ያክል አንቺም ከእህትሽ እሱም ከሚስቱ ተደብቆ የምትገናኙበት ምክንያት ሀብት ንብረት ባለቤቴም ከሞተ በኋላ ብዙ አይነት ችግር የደረሰብኝ ሰው ነኝ እህቴ ራቁቴን ያስቀረችኝ ሰው ነኝ እያልሽ ነው አይደል ከዛ በኋላ እነዚህ ሀብት ንብረቶች መጡ እያልሽ ነው የራስሽ ቤት ውስጥ እየኖርሽ ያለሽው ቤቱን በቅርብ እንደተገዛ ሰምቻለሁ ስላንቺ ብዙ ነገሮችን አጣርቼ ነው የመጣሁት እንኳን ሆነልሽ ደስ ይላል እንኳንም ልጆችሽን አሳደግሽ ግን ደግሞ እነዚህን ሁሉ ያደረሽበት ሀብት ንብረት ከየት ነው የመጣው ነው የኔ ጥያቄ ስለ እናቴስ ያለሽ ነገር አለ ነገሪ ለምን ዝምት ያለሽ ስለ እናቴስ ያለሽ ነገር አለ ወይ ጥቅም አልባ ሆኜ እዚህ ቤት ተቀምጫለሁ ቢያንስ እኔ ነበርኩ እናቴን ተሯሩጬ የዕለት ጉርሳችንን ቢሆን ማሳካው እኔ ነበርኩ ግን ምን ያደርጋል ይሆን አሁን እንደዚህ ሆኜ ቀርቼ ወንጀለኛ ነው ምን አባሉ የምትለው አንተ ስለሚሆነው ነው እንዴ የማይገባ ወይ አንቺ አለች እኔ ደግሞ ከልጅ የሚብስ የለ ከልጅ የሚብስ አለ የለ ልጄን ይዤ ወጣ ምንም በቃ ብሎ ነገር የለም ስማኝ ምንም በቃ ብሎ ነገር የለም በጣም ብዙ ማወቅ የምፈልገው ነገር አለ ከኔ አልችልም ይኸውልህ አቤል ግዴታ ነው ይሄንን ነገር መስማት ለሁሉም ነገር ለሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛል ከዮርዳኖስ ጋር ካወራችሁ በኋላ ምንድነው የተፈጠረው በተረጋጋሚ እንግዲህ ጥቃት እንደደረሰብህ ሰምቻለሁና እነማን ናቸው ጥቃቱን ሲያደርሱብህ የነበረው እዛ ቤት ስትመላለስስ አንተን ያወሩ የነበረው አባት ወይስ እናት ማን ናቸው አንቺ የማን ጭንቅላት ነው ይሰራል ነገ ልጅ ትሆነኛለች የልጅ ልጆች ይመጣልኛል ብዬ ስጠብቅ ይሄው እሱን ቀርቶ ከቤቴ ከሰፈሬ ከመንደሬ መልቀቅና መራቅ ሆነ በዚች ቤት መገኘት ሆነ በተደጋጋሚ ለ2 ቀናት ያህልም ስመላለስ ነበርና ቤቷ ከዛ በኋላ ነው በቃ
እገታ ሁላ ደርሶብኝ ነበር። እዛ ወስደው ሲያሰቃዩኝ ነበር ለረጅም ሰዓታት ያህል። እኛ ደግሞ ምናውቀውን ማውቋ ነው ምናውቀው። ዋና ማን ሆነና ነው ቆስቋሽ እሷ ናት የፈተለች ነገር እያቀበለች ይሄው ልጄን ለምን ይመጣል ለምን ይፈልጋታል እያለች ይሄው ለዚያ በቃች። ግቦታ ማልሄድንም ህግ የሚባል ነገር አንፈልግም ሰላም ነን። ልጄ ምን ሆነሃል? ልጄን አያሳዝንህም? ያው ያንተው እኮ እያኮ ነው ልጅ ነው። እኔ ደግሞ እሱ እንዲኖርልኝ እፈልጋለሁ። በቃ ሰፈሩ ስላልተመቸን ለቀን ወጣን። ሌላ ነገር የለም። እኔ አልፈራሁምም አልፈራምም ምንም ይሆን ነው የለም። በቃ አያስፈልገንም። እስከ ዛሬ እኮ የት ነበርን? ይሄው በዚህ ነው የምንኖረው። ይሄው ስንት ጊዜያችን የት ነበራችሁ? አሁን ደግሞ ሌላ ደግሞ ልጄን እንዳላስታመም እንደገና ወጥቶ እንዳይገባልኝ ሌላ ጦስ ውስጥ እኛ ሰላም ነን ምንም የለም። እምጠይቅሽን ነገር ተገቢ በሆነ መንገድ ምን ነው የምትይው? እሺ በቃ እናገራለሁ። ለምን አትነግሪኝ? አንተ እህት የለህም? በቃ እሺ እኔ እኮ የማውቀውን ነገር ነገርኩህ። እህት ሊኖረኝም እንዳንቺ አይነት ሴት የማውቀው ለራሱ ሊኖረኝ አይችልም። ወላጅ እናትና አባት ቤት ሄጄ ነበር። የማን ወላጅ እናትና? የሃና እናትና አባት ቤት አጎተኛ ያገባችሁ። ያንተን አጎት? ምን ያገባችሁ? እኔን አጎት ነው። መኖር ፈልጋለሁ እኔ ቤተሰብ አለኝ መኖር ፈልጋለሁ። ስለዚህ በቃ እያስፈራራሽ ያለ ሰው አለ ነው? ምንድነው የምትከታተሉኝ? እኔ ህይወቴን ልኖርበት በቃ። ሃና ጓደኛ አስሪ። አሁን ሃና በምን አይነት መንገድ ነው? አንቺ ዝም በይ። ዝም በይ አንቺ ጭንቅላትሽ ልክ አይደለም። በቃ ዝም በይ ዝም። ሃናን ከቤተሰቦቿ ጋር እያገናኘሻቸው ነበር አይደል? ያ ማንቻ ምንድነው የምታወራው? ቆይ አንተ ሰዎች እየላከ በቤተሰቦቼ በልጆቼ ልጆችን እናገታለን እንደዚህ እሷ ያለችበትን ቦታ ለማወቅ ብትሞክሪ እንደውም ከሃና ጋር ስትወጪ ስትገቢ አይቼሻለሁ። እራሱ ጭንቅላቷ ጤነኛ ካልሆነ ማሳከም ትችላላችሁ። ሲጀመር አንተ ቆይ እዚህ ምን ትሰራለህ? እሱስ ለምንድን ነው እዚህ ያመጣኝ? ልጅ ናምናል እንደገንዘብ አንተ ልጅ ነበር አንተ እኔ ልጅ ቀስራ ሰራሰች ነው ከልጅ ገብሬ መደረስ ፈልገው ለከመኝ ባክን ራሱ ከቤት ስንት ጊዜ ጓደኛዋን ራሱ ታግኝቻት አላውቅም። በዚህ አይነት እኮ ልጅ ይብላት ነው ትችላለች ማለት። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ጠዋት ላይ ከነበርኩበት ቦታ እንግዲህ ወጥቼ አሁን ወዳለሁበት ቤት መጥቻለሁ ማለት ነው። እስቲ ከወይዘሮ መቅደስ ጋር የሚኖረን ቆይታ አብራችሁ ሆናችሁ እንድትከታተሉኝ እፈልጋለሁ። እስቲ በኋላ ላይ እነማንን ላገኝ እችላለሁ፣ ከነማን ጋር ሆነን ይሄን ፕሮግራም ልንቀጥል እንችላለን የሚለውን ነገር በሰፊው ምናወራ ይሆናል። እስቲ እስከዛው ድረስ ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም ደግሞ እንደተለመደው ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲደረስ ይህን ቻናል ሼር እያደረጋችሁ እንድተባበሩኝ እፈልጋለሁ። አዲሱንም ቻናል ደግሞ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው እንግዲህ እስቲ ከወይዘሮ መቅደስ ጋር ስለ ባለቤታቸው መታሰርም ሆነ ስለነሱ ስለ ልጃቸውም እንግዲህ ስለ ልጃቸውን ባለቤት አንዳንድ ነገሮችን እንድናወራ እፈልጋለሁ። እስቲ እነሱም የሚሉኝ አዲስ ነገር ወይም ደግሞ ከዛ በኋላ የተገነዘቡት ነገር ካለ እንዲያወሩኝ ስለምፈልግ አብራችሁኝ ሆናችሁ እንድትከታተሉ ከወዲሁ ጋብዛለሁ። ከኔ ጋር ነው። ሰላም መቅደስ። ሰላም እንዴት ነሽ? ሁሉ ሰላም? እንግዲህ ባለፈው በተፈጠሩት ነገሮች እኔም አዝኛለሁ። አንቺም እንግዲህ ያው ከፍቶሽ እንደነበር በብዙ መንገድ አይተናል። ብዙ ነገሮችንም ባለቤትሽንም እንግዲህ ካልገደልኩ ስትይ ነበርና እንደው እስቲ እንደዚህ አይነት ሁኔታ ውስጥ ልትገቢ የቻልሽበት ምክንያት ከባለቤትሽ የእውነት ምንም አይነት ኢንፎርሜሽን ሰምተሽ እንደማታውቂ ነው እንግዲህ የገለጽሽውና ከዛ በኋላ እስቲ የሰማሻቸው አዳዲስ ነገሮች አሉ ይሆን? ከሱ ከሄደ በኋላ ከዛ በኋላ እኔ በቃ ምንም ማድረገው ነገር የለም ማለት ነው። በቃ ማድረግ የምችለው ነገር ከኔ ከአቅሜ በላይ ሆኗል። በቃና ብዙ ነገር ያጣው ሰው ነኝ። በብዙ ነገር የተጎዳው ሰው ነኝ። እዚህ ጋር ደግሞ የተጎዳሁት በራስ ሰው ነው የተጎዳሁ። ገብቶሃል አይደለ? ልጅን ያክል ነገር ነው እዚህ ጋር የተጎዳሁት ማለት ነው። በገንዘብ ምክንያት ገንዘብ ተብሎና ምንም እያደረኩ ነገር አይደለም ያለሁት አሁን ላይ በጣም እንጃ ልልህ ከምችለው በላይ በቃ እንደው ለታውቆኑ እዚህ ጋር ያጣሽው ልጅሽን ብቻ አይደለም ባለቤትሽንም ጨምሮ ንብረትም ቤትም በጣም ብዙ ነገር ገንዘብ በቃ ምንም እኔ አሁን ምን አተሻል ማለት አለ አይደል እንዴ? ንብረትም ሀብትም አለ ቤት ምን ሆነ ባህራች ተያዘ አይደል? የዛን ጊዜ እኔ በልጅቷ ጓደኛ እንደዚህ ብሎ በቀረበው ጓደኛ እሱ እኮ መልሶላችኋል ታዲያ
በአምጫርሱ አልመለሰልንም እኮ እና ገና እሱ በህግ ነው ገና እኮ በህግ ነው ባለቤቴ ነው በህግ አስያዝኩት። እሱ ነው እያሳሰበሽ ያለው የሀብቴ ንብረቱ ነገር ነው ማለት ነው። እኔ የልጄ ነገር ነው የሚያሳስበኝ ሲጀመር የሀብቴ ንብረት ነገር እና የኛ ሜዳ ላይ ነገ ምንድን ነው የምንሆነው? በቃ ስንት ሰው እኮ ቤት እያለው ከቤት ከሀብት ንብረቱ እንግዲህ አፈናቅላችሁ ስታኖሩ የነበራችሁ ሰዎች ናችሁ። አንቺም እህትሽም ባለቤትሽም። እኔ ባለማወቄ እኮ አሁን ባለቤቴንም እኮ በኋላ ላይ ነው አንተ በመምጣት ነው እንደው ድጋሚ እንደው ደውዬ እንዴት ነው ማገኘ የዛኔ ስልኩን እንኳን ሳልቀበለው ብዬ እያልኩኝ በአጋጣሚ እንዴት ነሽ ምናምን ብለሽ በመደወለው ሳላመሰግን አላልፍም። እና ዛሬ በድጋሚ ማግኘት አንተን ደስተኛ ነኝ። እንደገና ደግሞ ይሄን ነገር እኔ እያወቅኩ አይደለም እኮ የተደረገው። እኔ እያወቅኩ ቢሆን ኖሮ እኮ እዚህ ደረጃ ድረስ አንደርስም ነበር። በዛ ላይ የልጄን እጮኛ እንደዛ ፓራላይዝ ሆኖ ሁላ ሳየው በቃ እኔ በጣም ብዙ ነገር ነው የተሰማኝና በስተኋላ ላይ ደግሞ ብዙ የምሰማቸው ነገሮች አሉ። እያደር የምሰማቸው ደግሞ የእህቴንም ነገር ድምፅ ዛ የእህቴንም ስም ሲያነሱ ሰማሁ። እዛ ጋር የእህቴ ነገር ለምን ተነሳ? ምንስ ምክንያት አለው እዛ ጋር የሚነሳበት ምክንያት? እህቴ ማለት እኮ እኔ ብዙ ነገር ከቨር እያደረኩላት ያለች ልጅ ናት። እዚህ ጋር ለእህቴ ማለት ነው ሲቸግራት እኔ ምደግፋት፣ ገንዘብ ስትፈልግ እኔ ምደግፋት። እሷም ብቻ ሳይሆን ብዙ ሰዎችን ነበር እንደዚህ እያደረኩ ማኖር የነበረው ማለት ነው። እና ለምንድን ነው እሷን እዛ ሲያነሷ የሰማሁት? እና ብዙ ነገሮችን ሰምቻለሁ። እና ምንድን ነው ምክንያቱ? እንደገና ባለቤቴም ሳላቅ እንደዛ አድርጎ ከዚህ ከሀብት ንብረት ካለው ሰው ጋር ብሎ ለቤት ራሳችን ንብረት ለሚያጠፋው ሰው ጋር ዳራት። እኔ ባላወቅኩት ምክንያት። ሲቀጥል ደግሞ እንዳለ ሙሉ ቤተሰቡን ነው እንደ አጠቃላይ እንደ ወንጀለኛ አድርጎ የያዘው እና እኔ ምክንያቱም እንደሆነ ራሱ አልገባኝም። ደግሞ እህቴ እዚህ ውስጥ ምን አግባተኛ ስሺ በራሴ ባለቤቴ በመጣው ጦስ ነው። እሷ ምን ጦስ አለባትና ነው እንትን ውስጥ ገብታ ስሟ ሲነሳ የሰማሁት። እሱን ሁሉ እንትን ብታደርግልኝ ደስተኛ ነኝ። ግልጽ ብታደርግልኝና የሆነ ምን ያህል አቅም ብቻ የሆነ ውስብስብ ባለብኝ ነገሮች ሁሉ እየተሳሰቡ መጡና ውስብስብ የሆነ ነገር አይደለም። ግልጽ በሆነ አማርኛ አንቺ ባለቤትሽ እህትሽ ሆናችሁ የልጅሽ ነው ፍቅረኛ ከእናቱ ጋር ስታንገላቱና ስታሰቃዩ እንደነበር አሁን እዚህ ጋር ትክክል የእውነት አንቺ መልካም ነገር እያደረግኩ ነው ካልሽ አንቺ እንደምታወሩ ነገር አይደለም። አንቺና እህትሽ ማለት እንግዲህ ብዙ ነገሮች እንዳሉ ነው እየሰማን ያለ ነውና አንቺ ለምንድን ነው እንደዚህ እያልሻለሽ? ለምን እኔ ናቴ ደግሞ ምን አደረግን? እዚህ ጋር እህቴ ምን ገባትና ምን አገባትና ምን ስታረገባችኝ ጋር እና ምን አደረግሽ? አስተዳደግ ስለማንነቱ አንዳንድ ነገሮች ልትነግሪኝ ትችያለሽ? እሷ ለራሷ ብዙ ጊዜ ያሳለፈችው ውጪ ነው እና ላልተወሰነ ጊዜ ውጪ ተቆይታ መጣች። ከዛ ወዲህ ስትመጣ ደግሞ ለአንድ 3 ዓመት ምናምን ያክል ስራ የላትም ነበር፣ እዚሁ ነበርና ልጆቿን ይዛ በመጣችው ገንዘብ ስታሳድግ ስታኖር የነበረው። መሀል ላይ ደግሞ 3 ዓመት ያመጣችው ገንዘብ መቼም አይበቃትም። በመሀል ላይ እኔ እየደገፍኳት ምን እያለች ይኸው እስካሁን ድረስ አለች። እኔ ስለቴ ይሄ ነው በቃ እድገታችንም አንድ ላይ ነው። እኛ ስናድግ ስንኖር ያው የእህል ውሃ ጉዳይ ሆኖ ነው እየተለያየ ነው። ወደ ቤተሰቦቼ እንግዲህ የሚወሩት የሚሰሙት ነገሮች በሙሉ ተቃራኒ የሆኑብኝ ይገኛሉ። ማለት ምን ማለት ነው? ማለትማ አሁን አንቺ የምታወሉ ነገርና እኔ የማውቀው ነገር ጭራሽ የማይመሳሰሉ ነገሮች ናቸው። ማለት ደግሞ ሌላ ነገር አለ ደግሞ ከሀገር የወጣችበት ምክንያት ወይም ደግሞ በምን አይነት መንገድ ነው? ለትምህርት ስትሄድስ እንዴት ነበር ሄደችው? እሷ አጋጣሚ በስኮላርሺፕ አገኘች፣ ወጣች፣ ለትምህርት ወጣች። እዛው ተመራ ጨርሳ ወደዛው ስራ ጀመረች፣ እዛው መኖር ጀመረች። እዛው ሆነ ወለደች። ከዛ ልጆቿን ይዛ ይዛ መጣች ከ3 ዓመት በፊት። እሺ እንግዲህ ያው የልጅሽ ባለቤት የእህትሽ ባለቤት አሁን በህይወት እንዳሌለ ሰምተናል። እህትሽም እንግዲህ አሁን ላይ ጥሩ የሆነ ህይወት እየኖረች እንዳለች ሰምተናል፣ አይተናል። ምን አላት አሁን? እሷ እኮ ምንም የላትም። ምን ጥሩ ኑሮ ትኖራለች? እኔ ነበርኩ መደግፋት የነበረው እኮ እህቴን ራሱ እኮ። እሷ እዚህ ውስጥ ምን አግብቷት ነው? እኔ እኮ ለምን እዚህ ውስጥ ስሟ ራሱ እንደተነሳ ራሱ ግራ ገብቶኛል። እኔ ራሱ እርግጠኛ ነሽ? እየደገፍኳት የነበረው እንግዲህ እኔ በማውቀው ከመደጋገፍ ከመተጋገዝ ውጭ ምንም አይነት ሌላ ምን እናደርጋለን ብለህ ምን መጣ ደግሞ ሌላ እንዳዲስ ደግሞ ሌላ ምን ልታመጣብኝ ጀመርክ? ደግሞ ምን ልጠነሰስ ጀመርክ ደግሞ? እሺ እኔ ልትረዳኝ እኮ የመጣህ ነው የመሰለኝ እኮ። እና እኔ ካንተ ብዙ ነገር እና ጥሩ ነገር ምንም አይነት ግጭት የላችሁም ከእህትሽ ጋር? የትኛው ውርስ አለን? የእሷን ሀብት ንብረት እንደቀማሻት ነው የሰማነው። እኔ ጭራሽ እኔ የእሷን ሀብት ንብረት እኔ ከልጆቿ ነጥቄ ምን ያደርግልኛል? ልጆች እኮ አሏት። የእሷ ሀብት ንብረት በአንቺ ስም ምንም የለም?
ምን አለ በእነሱ ሲጀምር የሷ ሀብት ንብረት ቤት ነው ያላት። ሌላ ምንድን ነው እሱ እኮ ቤት ያንን ቤት የራሳቸው ነው። ከቤተሰብ የመጣ ውርስ ነው እያልኩሽ ያለሁት። እሷ አሁን እየኖረችበት ያለበትን አይደለም እያልኩሽ ያለሁት። ታዲያ ምንድን ነው ትለው? ከቤተሰብ ያላችሁን ውርስ አንቺ በስምሽ አዙረሻል አላዙርሽም? ታዲያ እሱ የጋራችን ነው። እኔ እኮ ብቻዬን አይደለም እኮ እንዴት የጋራ ቤተሰብ የወላጆቻችን ቤት እኮ ነው። የወላጆቻችን ንብረት ነውና የወላጆቻችሁን ቤት እሷም አንቺም ነው መውረስ ያለባችሁ። ሌላ ደግሞ አንድ ወንድም አላችሁ። ያ ወንድማችሁ የት ነው ያለው? ያለበት ቦታ እንግዲህ እህትሽንም ጠይቂያት ነበር እንደማይታወቅና እሱ ማግኘት እንዳልተቻለ ነው የነገረችኝ። እኔ እንደውም ስለሱ ዛሬ እንዴት እንዳነሳ ገርሞኛል እንጂ እኛ ረጅም ጊዜ እሱ ያለበት ቦታ የት እንደሆነና ምንም በቃ የት እንዳለ ራሱ በህይወት ይኑር አይኑር ራሱ ነው ያላቀም። ለረጅም ዓመት አይተነው አናውቅም። አፈላልገነውም አተነው አላገኘነውም። እሱን እንደውም አንድ ወንድማችን አንድ ወንድ ቤት ውስጥ ያለ እሱ ነበርና አግኝተነውም ሰምተነው የት እንዳለም አናውቅም። በዚህ አጋጣሚ ግን ብናገኘው ሁላ ደስ ይለኛል። ያው ሚዲያ ነው በታችን ካልቀረ ብዬ ነው። እና ለምንድን ነው አንቺ ይሄንን ሁሉ ነገር እያደረግሽ ያለሽው? አሁን አንቺ ራሽን መልካም እንደሆንሽ ነው የገለጽሽ ያለሽው፣ ለእህትሽም መልካም ሰው እንደሆንሽ ነው የገለጽሽ ያለሽው። እና እህትሽ ሀብት ንብረቷን ካልወሰድሽባት እንዴት ነው ከአንቺ ጀርባ በብዙ መንገድ ሴራ ሲረብሽ እንደዚህ ልትንቀሳቀስ የምትችለው? ማለት የምን ንብረት ነው እሱ? የእሷን ሀብት ንብረት እሷ እያለችኝ ያለችው ከሀገር ከመውጣቴ በፊት በእኔ ስም የነበሩት ሀብት ንብረት ከወላጆቻችን የወረስነውን ንብረት እህቴ በስሟ እንዳደርግ አንዳንድ ነገሮችን አመቻችታ ወስዳብኛለች ነው እያለች ያለችው። እኔ መውሰድ አይደለም ይኸውልህ፣ አጋጣሚ ይሄ እሷ ውጭ እያለች ነው ወላጆቻችን ያጣነውና የቤተሰቦቻችን ንብረት አለ። በእርግጥ ልክ ነው። አጋጣሚ እሷ ውጭ ነው ያለችው፣ ከኢትዮጵያ ውጭ ነው ያለችው እና አሁን አንተ በሆነ ከመጣች በኋላ መመለስ አይቻልም? ይቻላል፣ እንመልሳለን። እኔ እኮ ወስጄ ከቁጭ አላረኩትም እኮ። እሷ መጣች ያላት አዙረሽ ነው ያለሽው። በስምሽ አዙረሽ እሷ የለችም ነበረ በዛ ሰዓት ኢትዮጵያ ውስጥ የለችም ነበረ። ከመጣች በኋላ ጠይቀሽ እንደነበረና ጠየቀች። ልክ ነህ። ገንዘቦችን እየሰጠሽ አስጨርሽኝ። ገንዘቦችን እየሰጠሽ ምንድነው ማስጨርሰ? እኔ እኮ መፍትሄ ልታመጣልኝ የመጣህ እኮ ነው የመሰለኝ እኮ። ምንድነው ትክክለኛ የምታወራኝ መፍትሄ ማለት? እኔ መጣህ አንቺ የምትፈልጊው መፍትሄ አንቺን ንጹህ እያደረገ ሌሎችን እየጎዳ ሌሎችን ማይሆን ስም እየሰጠ እንዲያንቀሳቅስ ነው የምትፈልጊው? ማንን ጎዶት? የማንን ስም ስለፈውት? እስኪ ቆይ የተወሰነ ገንዘቦችን እንደሰጠሻት አልካደችም። ከዛ በኋላ ግን አንቺ ያላትን ንብረቶች እንደወሰድሽባት ነው የተናገረች። እሱ ለምን ሰጠው ታውቃለህ? እዚህ ጋር መከራከር አትችልም። ያለኝን ንብረት ገንዘብ እጄ ላይ ያለውን ንብረት አራግፍ ያለው ስትይ ወይ ግምቱን ስጪኝ ለልጆች ማሳደግ ሆነ ሲል ግምቱን ሰጠኋትኝ። አጋጣሚ እጄ ላይ የነበረውን ብር ለዛ ነው እንጂ ሌላ እኔ የቤተሰቦቿን ንብረት ለብቻ ለስም ያርጋ አይደለም። ከአቶ ኤርሚያስ ጋር የሚገናኙበት ሌላ መንገድ ይኖራል ብለሽ አስበሽ ታውቂያለሽ? ወይንስ ባለቤትሽና እህትሽ እንደሚገናኙ ታውቂያለሽ? እሱን እኔ አላውቅም። እርግጠኛ ነሽ? ምን ያላውቅም እሱ ፍጹም ሊያገናኛችሁ ይችላል ብለሽ የምታስቢበት መንገድ ይኖራል? ምናልባት ይሄ ውርሱ ይሆናል ብዬ ነው የማስበው። እንግዲህ ሌላ ምን የሚያገናኛቸው ነገር ይሆናል ብዬ አስባለሁ። ውርሱ እንዴት ሊያገናኛችሁ ይችላል? ምናልባት እሱ ነው እንግዲህ የሚያጨቃጭቀን እሱ ነው ብዬ ነው። እና ከእህቴ ጋር እኔ አንዳንድ ነገሮችን ያግዛታል፣ እንደሚያግዛት አውቃለሁ። ለእህቴን ማለት ነው። ለምሳሌ ምንም እንዴ ቤት ውስጥ ብዙ ነገር ይቸግራታል። አሁን ላይ ብዙ ነገር በቃ እጇ ላይ ባዶ እንዳልኩ ባዶ ሆናለች። ገብቷል። የሚያጨቃጭቀን ነገር ብለሽኝ ነበርና መጀመሪያ ላይ ምንም የሚያጨቃጭቀን ነገር ሆንም የሚያጋጭን ነገር የለም ስትይ ነበር። አሁን ግን መልሰሽ የውርስ ጉዳይ እንደሚያጨቃጭቀን ምናልባት ብዬ ነው። አንተ ስጠይቅ ጥያቄውን አመጣህ። አንደኛ እሱ ሊሆን ይችላል፣ ሁለተኛ ደግሞ ሌላ ምንም የሚኖር አለ አይመስለኝም። እኔ እንጃ ምን ያለ ሌላ እሱ ነው በቃ። ከልጅሽ ባል ጋርስ እህትሽ ልትገናኝ የምትችልበት መንገድ ሊኖር ይችላል። ምክንያቱም እሷ ብዙ ጊዜ ከኢትዮጵያ ውጭ ኖራለች። እኔ እንደሰማሁት ከሆነ የልጄ ባለቤትም ከኢትዮጵያ ውጭ ብዙ ጊዜ ኖሯል ነው የተባለው። እና አሁን እኔ ተመልሼ የመጣሁት እሷን አግብቼ ይዤ እሄዳለሁ በሚባል ነው። ልጄንም እንደዚህ አድርጎ አግብቶ ቤት ንብረታችን እንደዚህ ጨረቃ። ስለ ሁሉም ጥያቄዎች መልስ አሉሽ ማለት ነው አንቺ? በቃ ይሄን ያለኝ ነገር አሁን ለምጠይቅ ጥያቄ ይሄን መልሴ። ውድ ቤተሰቦች ያው ነገሮች እንግዲህ ትክክል ናቸው አይደሉም የሚሉትን ነገር በራሳችን ዘርፍ እያጣራንም ስለምንገኝ ተጣርቶ ነገሮች ትክክለኛ የሆነውን ነገር እስክናገኝ ድረስ ሁሉም ሰው እጃችን ላይ ያሉ ሰዎች ለእኛ ተጠርጣሪ ናቸው። በጥርጣሪም አይን ነው የምናያቸው። በዛ መንገድ እንድትረዱኝ እፈልጋለሁ። ተጠርጣሪ ማለት ምክንያቱም አንቺ እህትሽ እኔ ራሱ ተጠርጣሪ ሆንኩኝ ተመልሼ እንደገና ተጎጃዋን ሆኜ ተጠርጣሪ ሆናለሁ። እኔ እንደውም የልጄን ጉዳይ ምን አዲስ ነገር አለ፣ ምን ላይ ደረሰ፣ እንዴት ሆነ ብለህ የመጣህ ነው የመሰለኝ እንጂ እኔ ሌላ መዘዝ እኮ ጎትተህ ይዘልኝ የመጣህ ነው። ስለ ልጅሽ ጉዳይ እያጣራን እንገኛለን። እኔ የልጄን ጉዳይ እንጂ እንድታጣልኝ ፈልገው ሌላ ውስጥ እኔ ምንድነው ሌላ መዘዝ ላይ ታመጣብኝ? ልጅሽን ማግኘት ባለብን መንገድ እናገኛታለን።
በቃ እኔ የእሷን ብቻ ደስልኝ እኔ ቤት ንብረት ምናምን የኔ የቤተሰቦች የሚቀር ከፈለገ እኔ የምፈልገው የልጄን በቃ ጉዳይ ብቻ አስጨርሰልኝ። በቃ ሁሉ ነገር ሊቀር ይችላል። ገብቶሃል አይደል? ቤት ንብረት እኮ ይመጣል አይደል? እንደ ይሄዳል ይመጣል። ልጅ ግን ከባድ ነው። የልጅ ነገር እኔ ላንተ አልነግርህም። ሲጀመርም ለልጄ ጉዳይ ነው እኔ መፍትሄ እንድታገኝል ብዬ የመጣው እና ዛሬም ለሱ የሆነ አዲስ ነገር ይዘክልኝ የመጣህ ነበር የመሰለኝ። እሱ እኮ እንደማያሳስብሽ እየገለሽልን ትገኛለሽ። ስለነዚህ አይነት ጉዳይ አሁን እኮ ምን ያሳሰበኝ እኮ ነው። አሁን ለምን አንተ ሌላ ነገር ነው ይዘህ የመጣኸው እኮ ዛሬ። ስለ ልጄ ምንም አይነት ነገር አዲስ ነገር ይዘህ የመጣው ነገር የለም። ዛሬ ስንት ቀናችን ከተገናኘን አይደል? እኔ ቃል ገባልሻለሁ ስለ ልጅሽ ጉዳይ የምፈልገው እሷን ብቻ ሳይሆን ባለቤቷንም ስለሆነ በራሴ መንገድ እያጣራው እገኛለሁ። እስከ መቼ ያኔ ትጎዳለች? በጣም እኮ ምን ለማድረግ ይመስልሻል የልጅሽ ፍቅረኛ ጋር ሄድኩት? ስለኔ ጉዳይ ላጣራ፣ ስለኔ ስለ ቤተሰቦቼ ላጣራ ይመስልሻል? ግን በሱ መንገድ ያሉትን ነገሮች ካጣራውና ያንቺ ልጅ የምትገኝበትን ቦታ ሀገር ውስጥ ትሁን ውጪ እስካሁን ተጨባጭ ማስረጃ ያለው ሰው አንዳችም የለም። ልጅሽ ሀገር ውስጥ ትሁን ውጪ እኮ ዝም እኮ እሱ ነገር ያገባኝ ይሄን ነገር ማጣራት ስለፈለኩኝ ነው በየጉራንጉሩ እየዞርኩኝ ያለሁት። ይሄንን ነገር እንድትረጂኝ እፈልጋለሁ። በመጀመሪያ አሁን እረዳሃለሁ፣ እርግጠኛ ነኝ። አዎ ወሽ ሲቀጥልም ደግሞ እነዛም ሆኖ እኔ በእግረ ማለት በቃ በመንገዴ ላይ የማገኛቸውን ሰዎች በሙሉ በተሻለኝ አቅም የነሱንም እውነታ እያወጣው ፈጣሪም ደግሞ እንግዲህ ከጎኔ ሁሉ የእናቴን ነፃነት ማወጅ ስለምፈልግ ነው። ገባሽ? እሱ ልክ ነህ። ከላይ ያንን ነገር የማደርገው አንቺ የሰራሽውን ውሸት ወይም ደግሞ ያጨማለቃችሁትን ነገር በሚያሳዝን ነገሮች ወይም ደግሞ በምትናገሩት መልካም ለሆኑ ንግግሮች ተባብሬ ሌላ የማደርገው ነገር ይኖራል ብለሽ እንዳታስቢ። ማለት እኔ ላደርግ የምችለው አንድና እውነታውን ተከትዬ ተገቢ የሆነውን ነገር ማድረግ ብቻ ነው። እህትሽን እንድታገኛት አደርጋለሁ ዛሬ። ገባሽ? ደስ ይለኛል። እኔ እንዴ እርግጠኛ ነሽ? ታዲያ እናት ልጅ አለች እንዴ? ልትልስ አይለኝም? እሺ ከአንቺ እንግዲህ የምሰማው ነገር ውስጤ እንደሚያስበው ቢያደርግ እኔም ደስ ይለኛል። ፈጣሪም እንደዛ ቢያደርገው ምኞቴ ነው። ምክንያቱም በውስጤ የማስበው ብዙ አይነት መልካም ነገሮች አሉ። እንደዛ ቢሆኑ ደስ ይለኛል። ካልሆነ ግን እያሰብኩ ያለሁት ነገር ስላልገባሽ ለእኔ ብታየው ጥሩ ይመስለኛል። ግን ደግሞ ልክ እንዳሰብኩት ካልሆኑ ነገሮቹ ባልጠበቅኩት ልክ የሚንቀሳቀሱ ከሆነ ለአንቺም ለእኔም መልካም ያልሆነ ነገር ውስጥ ሊያስገባን የሚችሉ ነገሮች ስለሚፈጠሩ ስለሱ እንድትጠነቀቂበት እንድታስቢበት ፈልጋለሁ። እስቲ ውድ ቤተሰቦቼ እንግዲህ እየተፈጠሩ ያሉት ነገሮች ምንድን ናቸው? የልጇን ፍቅረኛስ ምን አድርገዋለች? ሀናስ ምን አይነት ሁኔታ ላይ ትገኛለች? የሚባሉት ነገሮች እያሰብንበት እየተንቀሳቀስን ያለነው ነገር ነው። ሀናስ የት ነች? ማን ነች? ማንንስ ሆና ነው አሁን ላይ የተንቀሳቀሰች ያለችው? እነሱ የሚያደርጉት ነገር ስራቸው ብዙ ስለሆነ ነው ይሄን እንደዚህ ልል የምችለው። ሰው በተቻላቸው አቅም ከጎኔም ሆናችሁ እንድተባበሩኝ እፈልጋለሁ። ውድ ቤተሰቦቼ እናንተ እንግዲህ ነገሮችን በምን አይነት መንገድ እየተረዳችሁ ምን እያደረጋችሁልኝ እንዳላችሁ ስለማቅ እግዚአብሔር ያክብርልኝ። ከጎኔም ስለምትሆኑ ለምትሰጡኝ ሀሳብ አስተያየት በሙሉ አመሰግናለሁ። ቻናሌንም እንግዲህ ለብዙሃን ሼር እያደረጋችሁልኝ ስለሆነ ምስጋናዬን ማቅረብ እፈልጋለሁ። አሁን እስቲ አንድ ሰው አስገባና የሚኖረንን ቆይታ አብረን የምንከታተል ይሆናል። ከኔ ጋር ሁኑ። የምን እህት? ኧረ ዞር በይልኝ ወደዛ። ምን ማለት ነው ደግሞ እንዳንቺ አይነት እህት? ምን አደረኩሽ? ዞር በይልኝ፣ በቃ ዞር በይልኝ። ምን አድርጌ? ምን ተፈጠረ? እንዳንቺ አይነት እህት ራቁቴን አስቀርተሽ ይመስለኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት። ምን አድርጌሽ ነው? ቆይ እስከ ተይኝ። እንዳንቺ አይነት እህት አልፈልግም። ማለት አንቺ እኮ ታናሽ እህቴ እኮ ነሽ። ተይኝ። እኔ እኮ ታላቅሽ እኮ ነኝ። ምን አደረኩሽ? እስኪ ንገሪኝ። አልፈልጋትም እንዴ ማለት እንዴት ነው? ተረጋግተሽ ብታወሪና ያሉትን ነገሮች ብትደማመጡ ደስ ይለኛል። እንዴት ነው? አልገባኝም። ማለት እንዴት ነው? እንዳንቺ አይነት ራቁቴን አስቀርተሽ መስሎኝ የእናት አባቴን ሀብት ራቁቴን አስቀርተሽ መስሎኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት እኔ እየደገፍሽ አይደል? እስካሁን ድረስ ያለሽ የነበረው ተይኝ። ታዲያ የተወሰነ ገንዘብ አበድረሽኛል። ታዲያ እሱስ ምን ሰጠሽኝ? ከዛ ውጭ እንዴ ሀብት ንብረቴን ያንን ሁሉ ገንዘብ ባትወስጅብኝ እዚህ ሁሉ ችግር ውስጥ አልገባም ነበር። ስለዚህ ተይኝ። በቃ እርግጠኛ ነሽ? ተይኝ። ንብረቴን በደንብ ተረጋጊና አስቢበት። ተይ በቃ ተይኝ።
እንጂ ምን ሆነሽ ነው? አንቺን የሚባል ሰው አልፈልግም። በቃ አንቺን የሚባል ሰው አልፈልግም። በቃ ህይወቴ እንደዚህ ያመሰቃቀልሽው አንቺ ነሽ። አንቺ ያምሻል እንደ ረተሽ ተይ ትንሽ አስበሽ ተናገሪ። እኔ ላንቺ ማለት ነው ነገር አለ እንዴ? እዚህ ሁሉ ችግር ውስጥ የከተሽኝ አንቺ ነሽ። እንዴት ነው እኔ ማረግሽ? እስኪ ገንዘብ ባላጣ ባይቸገረኝ እዚህ ሁሉ ነገር ውስጥ አልገባም። ምን አድርጌታለሁ እኔ? ምንድነው እሱ ጉዱ? ምንድነው ያለች ነገር አለ? የሰማው ነገር አለ እንዴ? አንተ እሺ እንግዲህ ያው እናንተ እህትና ወንድም ናችሁ። ባትጋጩ ባትጣሉ ደስ ይለኛል። እኔ ምንድነው እንደጋጫ አልፈልግም። ሆኖም ሳለ አንድ ነገር ልንገርሽ እመቤት፣ የሰው ልጅ ምንም አይነት ወንጀል ሊሰራ ይችላል። ምንም አይነት ነገሮች ሊገባ ይችላል። አሁን ላይ አንቺ ብቻሽን የቀረሽ ሰው ነሽ። ልጆችሽን እንኳን አሁን ስትታሰሪ እኔ ይሄንን እድል እያመቻቸው ያሉት ስለ እውነት ነው የምልሽ፣ ልጆችሽ ጎዳና እንዳይወድቁ ብዬ ነው። የሚያሳዝነው እሱ ነው። ገባሽ? እኔ ግዴታ ለወንጀለኛ የመተባበር ምንም አይነት ግዴታ የለብኝም። በተለይ ደግሞ እንደናንተ በእጀ ዙር እየጎዱኝ ላሉ ሰዎች ይቅርና ለሚጠቅሙኝም ምንም አይነት ግዴታ የለብኝም። ግን ልጆችሽ ጎዳና መውደቅ የለባቸውም። ካገኘሽው ሰው ሁሉ እየተጣላሽ እየተባላሽ ልጆችሽን የሚያሳድግልሽ ልጆችሽን የሚያስጠጋ ቤተሰብ የለሽም ከስራሽ አንጻር። አሁን አንቺ የህግ አካላቶችን እንዴት ለምኜ እዚህ ድረስ ይዤሽ እንደመጣሁ ታውቂያለሽ። በኋላ ላይ ሚዲያ ላይ የሚለቀቀውን ነገር እህትሽ አይታ የእህቷን ልጆች ውሻ እንድታረጋቸው እንድታባራቸው ስላልፈለግኩኝ ነው። እንዴት አደርጋቸዋለሁ ወይ ታስባለህ አንተ? እንደዛ እሱን እስቲ በኋላ ስናወራበት አንቺ የምትወስኝ ይሆናል። የእህቷ ልጆች ማለት ለኔ ልጆች አይሆንም እንዴ? እሺ እሱም በኋላ የምናወራበት ይሆናል አልኩኝ እኮ። እና እመቤት ይኸውልሽ ነገሮችን በጥልቀት አስበሽበት በጥሞና እንድታስቢበትና እንድታወሪያት ነው የምፈልገው። ለእኔ ነገርሽኝ ነገሮችን በሙሉ ለእህትሽም እንድትነግሪያት እፈልጋለሁ። እህት ተብዬዋ ደግሞ መቅደስ ብዙ ነገሮችን ብለሽኛል። ለቃላት አጠቃቀሜ አፉ በይኝ ይቅርታ። ግን እኔ እምልሽ የእሷን ሀብት ንብረት እንደወሰድሽባት እና ትንሽ ገንዘብ እንደሰጠሻት ይኸው አጠገብሽ ሆናም እየተናገረች ነው ያለችው። እንዴት የእሷን ሀብት ንብረት ወስዳለሁ? እኔ እኮ ለእሷ እየደገፍኳት ነው ያለሁት። ለካ ያለሁት እኔ ብዬ ማስበው እንግዲህ እየደገፍኳት ነው ያለሁት ነው እኮ። ራቁቴን የቀረሁት በምንድን ነው? እኔ እስከ ቀበሌ አድርጌሻለሁ። እኔ በማላውቀው ነገር ያንቺ ገንዘብ እንዴት ነው ወዴት ይሄዳል? እኔ ጋር እኔ አንቺን ንብረት ሀብት ንብረት ወሰድኩብሽ ነው? እኔ ውጭ ሆኜ አይደል እንዴ ንብረቴን የለ የቤተሰቦቼን ንብረት የለ በስምሽ አዞረሽ የወሰድሽው። እሱን ታዲያ በዛ ሰዓት አንቺ የለሽም። አንቺ ስለሌለሽ አይደል እንዴ እስከትመጪ ድረስ በእኔ ስም ያደረኩት እና ስትመጪ ታዲያ እኔ አልችልም ስትይ እና አልችልም ስትይ ታዲያ ግምቱን አልሰጠሽም እንዴ? በምንድን ነው እየኖርሻለሽው? ግምቱን አልሰጠሽኝም። እና ብድር ነው ያበደርሽኝ። ብድር መልሰሽዋል። ትንሽ ገንዘብ ብድር አበድረሽኝ እና መልሰሽዋል። ከዛ ውጪ እንዴት ግምቱን ትይኛለሽ? እኮ መልሰሽዋል። አልመለስኩም። ታዲያ ትንሽ ብድር አበድረሽኛል፣ አልመለስኩም። እና ታዲያ እኔ ለምንድን ነው ዝም ያልኩሽ? ታዲያ አውቄ መስልሽ ነው? አውቄ እኮ ነው ዝም ያልኩሽ። በእርግጥ እኔ ልጆቼን ለማሳደግ ስል ነው ስንት ወንጀል ውስጥ የገባሁት። እኔም እኮ እንዳንቺ እኮ ቤተሰብ ያለኝ ሰው ነኝ። ምን ሆነሽ ነው አንቺ እንዴ? ቀና ብለሽ ማሰባት አቃተሽ እንዴ? ተይኝ። ቆይ እስቲ ምንድን ነው ከአንቺ የተበደረችው ገንዘብስ ምን ያህል ነው? የእውነት እንዳለችው ግምቱን የሚያህል ብር ነው የተበደርሽው መቤት? በእርግጥ ልክ ነው። አሁን እኔ የሰጠኋት ገንዘብ የቤተሰቦቻችን ንብረትን ከግምቱ በላይ የሚሆን የሰጠኋት ገብቷል። የቤቱ ግምት አሁን ለሶስት የተከፈለ ወንድሜም አለና ያው አቅሙ ስለሌላት ግምቱን ስትለኝ ከዛ በላይ ነው የሰጠኋት ያ ብር ማለት ነው። አሁን ያልተመለሰው ብር እኔም ዝም ያልኩት ለምንድን ነው በቃ የሆነ እህቴ ናት የራሷን ነገር ታስተካክልበታለች ብዬ ማለት ነው። ከዛ በኋላ ላይ ብዙ ነገር ሞክረሽ በዛ ገንዘብ እና አልተሳካላትም። ከዛ ሳይሳካላት ሲቀር ከባለቤቴ ጋር ጀመሩ የሆነ ቢዝነስ ጀመሩና በቃ ከእህቴ ጋር ነው ችግር የለውም ቢከስሩም አንድ ላይ ነው ቢወድቁም ቢነሱም አንድ ላይ ነው ብዬ ዝም አልኩኝና ከባለቤቴ ጋር በዛ ገንዘብ እየተንቀሳቀሰች ነው የነበረችው። እሱም የራሱን እሷም የራሷን አድርገው ማለት ነው። ከዛ በቃ ከሷ ጋር ከጀመረ ጥሩ ነው እህቴ ናት ምንም ማለት አይደለም ታናሽ እህቴ ናት እንዴ ጥሩ አድርገዋል እንደው ምናምን በማለት እንደዛ ብዬ ዝም አልኩኝ ማለት ነው። በዛ በቢዝነሱ በብሩ እና ያንን ገንዘብ ስጪ ብዬ ራሱ አልጠየኳት። ለምን በዛ ነው ያሰብኩት። ግን ከግምቱ በላይ ነው የሚሆነው። ግን ገንዘቡ ይቅር ይቼ እናቴ ልጅ ናት ማለት ነው ያንን እንትን ያልኩት ገብቷል። እማቤት ምላሽ ካለሽ መመለስ ትችላለሽ። እየተናገረች ያለችው ተጨባጭ የሆነ ነገር ነው። አጠገቧ ነሽ፣ እየሰማሽ ነው። አረ ያሳዝናል። የተወሰነ ገንዘብ ሰጥተውኛል። በእርግጥ የተወሰነ ገንዘብ ሰጥታኛለች፣ ሰጥተውኛል የተወሰነ ገንዘብ። ግን
ይሄ ግምት ምናምን የምትለው ነገር ግምት ላይ አይደርስም። ገንዘብ ይቀራል፣ ብዙ ገንዘብ ይቀራል። እዛ ላይ አይደርስም። እንደው ከዛ ከሰጡኝ ላይ አይደለ እንዴ ስንት ነገር እንትን እያለኝ ባለቤቷ ራቁቴን ያስቀረኝ። አሁን ደግሞ ባለቤቷ ማለት ጀመርሽ? አዎ ባለቤቷ አለበት። እኔ አብራችሁ እየሰራችሁ ነው ደስ ያለኝ እኮ ዋናው ስንት ነገር ያደረገኝ እና ለምን ያልነገርሽኝ? ስንት ነገር ያደረገኝ ባለቤትሽ ነው። ሽማግሌ ሳስፈልግ ሽማግሌ ነው በእንትን በግምቱ በገበያ ዋጋ ተገምቶ ንብረታችን እኮ የእንትን የሰጠሽ ግን እኔ ከዛ ላይ እንደሰጠሽ አይምሮ ያውቃል። እየነገርኳቸው ነው ሽማግሌዎችም ራሱ ብያቸዋለሁ። እና እነሱም ይሄ እኮ ከዚህ ከሰጠሻት ከግምቱ በላይ ነው ብለውኛል። ግን ያው ተንቀሳቀሽበታለሽ አንቺ ትለውጭበታለሽ ብዬ ነው። የተወሰነ ገንዘብ ሰጠሽኛል፣ ወረቀቱ እኮ አለ፣ የተወሰነ ገንዘብ ሰጠሽኛል። ግን ግምቱ የምትይው ነገር ግምቱን በፍጹም ሊሆን አይችልም። ከዛም ላይ አይደለም ስንት ነገር እያደረገ ባለቤትሽ ስንት ነገር ብዙ ወንጀል ውስጥ ያስገባኝ እሱ ምን አውቃለሁ። ለምን አልነገርሽኝም አንቺ ወቅቱ? እሱ ነው። ስለዚህ ብዙ ነገር ያጣሁትም በእናንተ ምክንያት ነው። በእናንተ ተበይልሽ ነገር ሻለ ለምን አልነገርሽኝም? ይሄ ሁሉ ነገር ሲፈጠር እኔ የማውቀው ነገር አለ። እኔ ሙሉ ቤት መቤትና አንቺና እሱ አብራችሁ ነው የምትንቀሳቀሱ። እኔ እንደው ደስተኛ ነበርኩኝ አብራችሁ በመንቀሳቀሳችሁ። የባለቤትሽ የምትይው ነገር ማለት ነው። እኔ እንደውም አብራችሁ እየሰራችሁ ስለነበር በጣም ደስተኛ ነበርኩኝ። ግን እንደዚህ እንደምታደርጉ ደግሞ እኔ አላውቅም። እኔ ታውቂያለሽ፣ እናንተ ማን አልመጣም አይደል እንዴ? ይኸውላችሁ ተደማቀው ነገር የለም። እኔ አሁን ስለናንተ ሀብት ንብረት ምናምን የሚመለከተኝ አይነት ሰው አይደለም። ይሄን ነገር አስጀምሬላችኋለሁ። አንቺም ሀቅ ካለሽ ሽማግሌም መሀላችን አለ ብላችኋል። ሀቅ ካለሽ የሀቅሽን እግዚአብሔርም ሰውን በተቻለው አቅም ይሆናል። ግን ደግሞ እኔ ዋና እዚህ ያመጣሁበት ምክንያት ቅድም ይሻለው ስለ ልጆችሽ ብዬ ነው። ያየሁት ያሳዘነኝ ነገር ስላለ ያ እንዳለ ሆኖ ዋና ቶፒኬ እናንተ እንደዚህ የምትሆኑበት ምክንያት ባለቤትሽ ነው ተብሏል። የአቶ ኤርሚያስ ስራ የእሷ ባለቤት ነው ይሄ ሁሉ ነገር ውስጥ ያስገባኝ ብለሻል አይደል? እንደዛ ከሆነ ነገር ግን እኔ አላውቅም። ይገርምሃል አሁን የምታወሪያለሽ ይሄ ሁሉ ነገር የተነሳበት መልሴ የአንቺ ባለቤት ከሆነ የአንቺን ባለቤት የሚያዘው ደግሞ የኔ አጎት ነው። ይሄ ሁሉ ነገር በማን ምን እየተደረገ እንዳለ ግልጽ ስላልሆነ እናንተ ማውራት ያለባችሁ ነገር አንቺ ቅድም ስትናገር የነበረው ነገር እህትሽ ከባለቤትሽ ጋር ብዙ አይነት ወንጀሎችን ይሰሩ እንደነበር የልጅሽንም ፍቅረኛ ሽባ አድርጋ ከሰፈር አስወጥታ ይኸውልህ እንግዲህ ይሄን ሁሉ እኔ አላውቅም። ታውቃለህ አንተ የቤት እመቤት እንደሆንኩ ታውቃለህ። ባለፈው የመጣ ጊዜ ነግሬሃለሁ። እኔ የቤት እመቤት ነኝ። ይኸውልሽ ስሚኝ፣ የቱ ጣ የቱ ግባ እኔ እንደማላውቅ ሁላ ነግሬሃለሁ። እንግዲህ አስብ አሁን ይሄን ሁሉ ነገር እኔ አሁን እሷ ብትነግረኝ ምንም አልነበረም። እኔ ግን አላውቅም። አታውቂም። ግን እኮ ያንን ሁሉ ነገር ውርስ ገንዘብ እንደወሰድሽብኝ ታውቂያለሽ። እና በዛን ሰዓት እሱን መልሼ እንትን አልለውም። እና በዛን ሰዓት ባለቤትሽ ምንድን ነው ያደረገኝ? ኤርሚያስ ምንድን ነው ያደረገኝ? ይሄን ሁሉ ገንዘብ ያንን ሁሉ ገንዘብ እንድትመልስልሽ አደርጋለሁ። አዎ እህትሽ እንድትመልስ አደርጋለሁ በማለት ከእሱ አጎት ጋር ሆኖ በቃ እነሱ ትዕዛዝ ይሰጡኛል፣ እኔ ያሉኝን ነገር አደርጋለሁ። ለምን ታውቂያለሽ፣ ኑሮዬን ታውቂያለሽ። ልጆቼን ለማሳደግ የማላደርገው ነገር የለም። ታዲያ ግን ይሄን ነገር ሁሉ ስታደርጉ ነው ያውቃለሁ። እኔ በመሀላችሁ አለው አብራችሁ ነው የምውለው። አታውቂም። አሁን እኮ እንድታውቂ እኮ ነው የምነግርሽ። በቃ እኮ በፊት ነበር መናገር የነበረብሽ። ለምን እኔ እኮ በማጣቴ ምክንያት ነው፣ ገንዘብ በማጣቴ ምክንያት ነው እዚህ ሁሉ ችግር ውስጥ የገባሁት። እየነገርኩሽ ነው። የእነሱ ተላላኪ ሆንኩት። እንደዚህ ሽምድምድ አድርገው ያስቀመጡኝ በዚህ ምክንያት ነው ወንጀል ውስጥ ያስገቡኝ። ስለዚህ ስለዚህ ፍቅረኛ ሁሉ ታውቂያለሽ ማለት ነው አንቺ እኮ። አዎ እኮ ይልሽ እሱንም እንዲደበደብና የልጅሽ ፍቅረኛ እንዲደበደብና እንደዛ ያርጋ ቁረኛ እንዲሆን ያስደረጉኝ እነሱ ናቸው። ታዲያ እዚህ ባለቤትሽና የእሱ አጎት ናቸው እኮ እንደዚህ ተናተሰ። ስለዚህ ባትወደስ ልጅሽ አትሆንም። እኔ እዚህ ጋር ላሳዝንሽም እሷን ለመጉዳት አይደለም እኮ እየነገርኩሽ እኮ ነው። አሁን እኔ ጎዳሻለሽ እሷንና እኔን እኮ ነው። ማንንም እኮ አልጎዳችም። ምን ታውቂያለሽ? እየነገርኩሽ ነው። እኔ ገንዘብ ለማግኘት ብዬ ነው እዚህ ነገር ውስጥ ሁሉ የገባሁት፣ ገንዘብ ለማግኘት ነው። ለምን ልጆቼን ለማሳደግ። እኔ በሰጥሽ አልሰጥሽም እንዴ? በጠይቂኝም የምበደረው ገንዘብ በቂ አይደለም፣ አይበቃኝም። ወደ 3 ዓመት ሊሆነኝ ነው ከውጭ ከመጣሁ። ታዲያ የፈለገ ነገር በልጅ ህይወት ሰው ይጫወታል። ስለዚህ እዚህ ሁሉ ወንጀል ውስጥ ያስገባኝ የአንቺ ባለቤት ነው። ስለዚህ ይሄ ሁሉ ነገር አለ፣ ይሄ ሁሉ ነገር ደርሶብኛል። ለዚህ ሁሉ ተጠያቂ ግን ሁለቱ ናቸው። ይኸውልሽ እንግዲህ ወይዘሮ መቤት
እየደገፍኩሽ እገኛለሁ፣ እየተባበርኩሽ ነው። የልጆችሽን መውደቂያ በተቻለኝ አቅም እያመቻቸው እገኛለሁ አይደለ? ይሄን ማድረጌ ለአንቺ ወንጀለኛ ሆነሽ የሁላ መልካም ስራዎችን ማድረጌ እንዲገባሽ ነው። ምን ያክል ክፉ ብትሆኝ እንኳን ሰው ምን ያክል መልካም ነገር ማድረግ እንደሚችል ሰው ዝም ብሎ መንገድ ላይ ያገኘሽ ሰው መልካም መሆን ከፈለገ ምን ያክል መልካም ነገር ማድረግ እንደሚችል እያስረዳዎች ነው ያለው። ስለዚህ አሁን አንቺም ስለምታውቂያቸው ከመኮንንና ከእሷ ባለቤት ጀርባ ያሉትን ሰዎች አስረጂ እንዲገባኝ በደንብ። ምክንያቱም ከዚህ በኋላ አንቺን የማግኘት እድል ስላሌለኝ። አዎ በደንብ እንድታውቅ የምፈልገው ነገር የሆነ ባለ ታክሲ አለ ሁሌ የሚላላከው ማለት ነው። በቃ ኢንፎርሜሽን ምንም ነገር ሲኖር ያንታጎት የሚልከው እሱን ነው፣ ባለ ታክሲውም ማለት ነው። በቃ የሆነ ኢንፎርሜሽን ያመጣል ማለት የሆነ ነገር ትእዛዝ በቃ የሆነ ትእዛዝ ሲኖረው እሱ ነው የሚነግረኝ። መረጃዎችንም እሱ ነው የሚያመጣው ማለት ነው። የሚያመላልሰው እሱ ነው ዋናው እሱ ነው። ዋናውን ነገር የሰሩት እነሱ ናቸው። እዚህ ወንጀል ውስጥ የከተቱኝ እነሱ ናቸው። እኔ ምንም ነገር እኔ ልጆች ማሳደግ ነበር የምፈልገው። እኔ እንደዚህ አይነት ችግር ውስጥ መግባት አልፈልግም። ይሄ ሁሉ ነገር የሆነውም ማለት ነው ወንጀለኛ ስለሆንኩኝ ወይ ደግሞ መጥፎ ሰው ስለሆንኩኝ ምናምን አይደለም፣ ግን በማጣቴ ልጆቼን ለማሳደግ ብዬ ነው። እዚህ ሁሉ ነገር ሽባ አደረጉኝ። ለልጆች እኮ ለነገር እኮ የምታስቀምጪው እኮ ምንም ነገር የለም። በቃ ያሉኝ ነው የማደርገው። ገንዘብ ለማግኘት ያሉኝ ነው። ልጄንም እኮ የጎዳሻት እኮ አንቺ ነሽ። አይንሽ እያየ እኮ አሳድገሻታል እኮ አይደለ እንዴ? ብዙ ነገር አድርግሽላታል አይደለ እንዴ? ምንም አማራጭ አልነበረኝም። በቃ ልጆቼን ለማሳደግ ምንም አማራጭ አልነበረኝም። ለምን ሽባ አደረጉኝ፣ ተላላኪ አደረጉኝ። ያንን ገንዘብ ለማግኘት ያንን የውርስ ገንዘብ ለማግኘት የተረፈውን ገንዘብ እንኳን ይመለስልሻል እያለ ነው ባለቤት ሲሳታልለኝ የነበረው። ስለዚህ የነሱ ተላላኪ ሁኜ ነው ይሄን ሁሉ ነገር እዚህ ደረጃ ላይ የደረስኩት፣ እዚህ ሁሉ ነገር ውስጥ የገባሁት በእነሱ ሁሉ ነገር እንኳን አድርገሽ ሁሉ ልጅ የሆነ ነገር እንኳን ብታገኝ እኮ የት ነው የሚሰራው? መቼም እንግዲህ እርግጠኛ ነኝ እንደዚህ ተራ ኖሮት ምናምን የሚሰራ ሰው አይደለም። እኔ አላውቀውም፣ መኮንን ነው የሚያውቀው ማለት ከሱ ጋር እንግዲህ ገናኝ ነበር። እሱን በደንብ አድርገህ መያዝ አለብህ ማለት እኮ ነው። ብዙ ኢንፎርሜሽን ያለው የምታገኘው አሁን እሱ ጋር ነው። አሁን መያዝ ያለብህ አንተ ማን ነው? በቃ ታክሲ ሹፌሩን ነው መያዝ ያለብህ ማለት ነው። ብዙ ነገር ከሱ ታገኛለህ። እውነቴን ነው የምልህ እንጂ እኔ እስኪ አንቺ እጅሽ ላይ እንግዲህ እስከዛሬ ከሱ ጋር ስትጻጻፊበት የነበሩ መቼም ስልኮች ይኖራሉ ብዬ ተስፋ አደርጋለሁ። እነሱን አሳልፈሽ ትሰጪኛለሽ። በተደጋጋሚ የምታገኝበት ቦታ ፎቶንም ካለሽ ደግሞ ፎቶን እንድትሰጪኝ እፈልጋለሁ። እንግዲህ ያው ውድ ቤተሰቦቼ ያሉት ነገሮች በሙሉ በምን አይነት መንገድ እየተንቀሳቀሱ እንደሚገኙ አይተናል። እንደዚህ እህትና ልጅ መሀል ገብተው እንደዚህ ብዙ ነገሮችን ማድረግ እንደሚቻል ድረሱላ እንግዲህ በአንድ እህት በምትባል ግለሰብ የሁሉ ነገር ሲደረግ አንድ አካባቢያችን ላይ ያሉት ሰዎች ምን ያክል ነገሮችን ሊያበላሹብን እንደሚችሉ አንደኛ በእኔ አይታችኋል። ሁለተኛ ደግሞ እንግዲህ እዚህ ጋር በምታያቸው እህታማቾች ያያችሁት ነገር ነው። እኔ አሁን እንደዚህ በቤተሰብ የሚፈጠሩ ነገሮች በጣም ነው የሚሰማኝ፣ በጣም ነው የሚከፋኝ። ያለውበት ነገር ስለሆነ እየተሰማኝ እየተጎዳው ያለውበት ነገር ስለሆነ የምሰራው ስራዎች በሙሉ አሁን ላይ የራሴን ነፃነት የእናቴን ነፃነት ማወጅ እናቴ ምን ይውጣታል ነገ የሚለውን ነገር ነው በምንቀሳቀስበት ቦታዎች ሁሉ የሚያሳስበኝ ማለት ነው። ተረዱኛላችሁ ብዬ አስባለሁ። ሲቀጥልም ደግሞ እንግዲህ እስቲ የተባለው የታክሲ ሹፌር እንደ ማንኛውም ሰው ተራ ሰው ወይም ደግሞ ተራ ሹፌር ነው ብዬ አላስብም። ምክንያቱም እንደዚህ የታክሲ ሹፌር ሆኖ እንደዚህ አይነት ትላልቅ ማስረጃዎችን ይዞ የሚንቀሳቀስ ብዙ ነገሮችን የሚያደርግ ሰው እንዴት ትላልቅ ወንጀሎችን ሊያሰሩት ይችላል ብላችሁ ታስባላችሁ? እኔ መጀመሪያ ላይ ስገምት የነበሩት ነገሮች አሉ። አሁንም ደግሞ እንግዲህ ከእመቤት የተቀበልኳቸው ነገሮች አሉ። እነዛ ላይ እንግዲህ ተመርኩዤ ነገሮችን ተገቢ በሆነ መንገድ የማጣራ ይሆናል። እስቲ አዳዲስ ነገሮችም ደግሞ ሲኖሩ ለእናንተ የማስተላልፍ ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁ እንደተለመደው ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁልኝ ከጎኔ እንድትሆኑ እፈልጋለሁ።
አዲሱ ቻናሌንም አሁን ሪፖርት የተደረገ ነው ብያቸዋለሁ። ሁሌም እንግዲህ ከአሁን በኋላ የምለቀው ቪዲዮዎች ላይ ይሄንን ነገር ሳልናገር ማላልፍ ይሆናል። ቻናሌ ሪፖርት የተደረገብኝ ነው። ቻናሉ ሳይዘጋ በፊት እናንተ መደረግ ያለበትን ነገር በሙሉ አድርጉና ቻናሌ እንድታድኑልኝ እፈልጋለሁ። ሁለተኛውንም ቻናል ደግሞ እንድታሳድጉልኝ እፈልጋለሁ። ለአዲሱም ቻናል ሰብስክራይብ እያደረጋችሁ ይህንንም ደግሞ እያሳደጋችሁልኝ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።